ሰላም ሰላም ፋሚሊ እንዴት ናችሁ? እኔ ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ ከኪራ ጋር ከች ብለናል። እንግዲህ ተመልሰናል። አዲስ ዲስትራክት ተለቋል ትላለህ። እውነቱን ውሸት አላውቅም፣ ብቻ ንቁ ባይ ዲስ ተደርጓል እየተባለ ነው። ዲስ ተደርጓል በማን ነው? በሰየው ነው። እንግዲህ ባለፈው ሰርተን ነበር አይደል? ባለፈው አብረን ሰርተንበት ነበር። እሱ ልጅ እንግዲህ ንቁ ባይ ዲስ አድርጎታል ተብሏል። እና እንግዲህ እኔ ምን እንደምን አላውቅም፣ ብቻ ከባድ ነው። ያው እስቲ ዲሱን ደግሞ በደንብ ግጥሞቹን እንሰማለን። እንግዲህ ለምላሹም ተዘጋጅ። እንግዲህ አሁንም ማን እንደሚበልጥ በዲሱ ብናይ ይሻላል። እስቲ በዲሱ እናያለን። አዲስ ቁም ላይ ሼር፣ ሰብስክራይብ በማድረግ ቻናሉን ያበረታቱ። አዲስ ቻናል ነው። ቻናሉን ዲስክሪፕሽን ላይ ሳይሆን ራሱ ቻናል ነው። በዚህ ነው What? Bro, what are you talking about, man? ያንተ መስሎክ ነው። ብቻ ይሄን ቻናል እየገባችሁ ሰብስክራይብ አድርጉ። ወደ ቪዲዮ አልከዳህም ነው ርዕሱ። አልከዳህም ነው ባይዘው። አልከዳህም ምለውን ነው እምኖረው ላይርክሱ ላምበለና ተሰምቶኛል። ይላው አልተሰማኝ። የመጀመሪያው ምን ይናገረው የኖረው የቀመሰው የሷን ገላ አልፈልግም ልኖረው ልከተለው የሷን ጥላ ምለውን ነው ምኖረው አንተ ሰው አትታለላ ሄዳ ሰጠችው ለቆመው አልከዳህም ብላ ምላ። ኦኬ። ስለዚህ እዚህ ጋር ነው የተረዳሁት ነገር ግን ለንቁ ባይ ብቻ ሳይሆን የሆነ የራሱን ባክግራውንድ ስቶሪ ያለው ከሱ ጋር ገናኝቶ ምናምን አይ ነው ዲስ አይደለ? ዲስ ሲሆን እኮ የሆነ ነገር አቀላቅሎበታል። ስልካው በቃ ቀጥታ ዲስ ነው ለሱ ነው የሚሆነው ማለት ነው። እና አልከዳህም ብላ ምላ ምናምን ነገር ነው። አልከዳህም ብቻ እሱንም አንዳንድ ሰው እየጠቀሰ ያለፈ ነው። እስቲ እናያለን። ብቻ እንደዛ ነው። ሰው ያረገኛ ይረሳኝ ሳስታውሰው አሁን ከፋኝ ግን ከድሮ አሁን ደላኝ። ሰው ያረገኛ ይረሳኝ ሳስታውሰው አሁን ከፋኝ። ሰው ያረገኝ ገብቷል። የሆነ የተደረገው ነገር አለ እሱን አይረሳኝ። ያ የሆነ ዲስ እኮ ሲጀምር ዝም ብለህ የሆነ ሰው ሳይመች ምናምን አይደለም፣ ሲሆነ ነገር ስትደረግ ነው ዲስ ብዙ ነገሮች አንፃር ተደራርቦ በቃ የመጣበትን ነገር ብቻ ምን መሰለህ የሚያገድ ሰው ያረገኛ ይረሳኝ ሳስታውሰው አሁን ከፋኝ ግን ከድሮ አሁን ደላኝ ቀንተራ ነው አሁን ገባኝ። ምን ተረዳ ግጥም ውስጥ? ያው ጊዜ ይመጣል ይሄዳል። እዛ ቀንተራ ነው ስትልም አንደኛ በሁለት ነገር መጠቀም ይችላል። ቀንተራ ነው ማለት ዝም ብለህ ተራ የሆነ ቀን አለ አይደል? ሁለተኛ ደግሞ ይሄ ጊዜ እንደ ጊዜ መጠቀም ትችላለህ። የሆነ ያንተ ጊዜ አለ እንደዛም ልትወስዶ ትችላለህ። ግን ያንተ ጊዜ ሲመጣ አሪፍ ነው፣ በዛ ሰዓት ደግሞ ያንተ እንደዛም ሊሆን ይችላል። ግን ተራ ነው በቃ የሆነ ተራ ነው፣ ቀን ያልፋል ነው። ባክ እንደዛ ነው። ብቻ ከባድ ነው አጀማመሩ። ተራ ነው አሁን ገባኝ። ሰው ያረገኛ ይወሰን ሳስታውሰው አሁን ከፋኝ ግን ከድሮ አሁን ደላኝ። ተራ ነው አሁን ገባኝ። ከኔት ባጥስ ጀለሴ ፍራት መስሎ መታገሴ እኔ ካንተ መታቆሴ ያስቀምጣል ደማከሴ ማሩ ቀረጭ ገብታ ደሴ ንቁ ባይ ነች ካንተ መታቆሴ ያስቀምጣል ደማከሴ። ይሄ ከባድ ነው። ይሄ ከባድ በከባዱ እየገባሽ ነው። አሁን እንትና ሰዮ ነው ሰዮ እንግዲህ የረገጠው ነው። መታቆሴ ያስቀምጣል ደማከሴ ያ ገብቶሻል? ከባድ። እስቲ ተንተን ውስጥ እንዴ መሰለ እኔ ካንተ መታኮስ ያስቅምካል ደማከሴ። እንግዲህ ለምንድነው ደማከሴ የሚቀመው? ደማከሴ አንደኛ እንዲድንበት ነው፣ ሁለተኛ ደግሞ ይመራል አይደለ እንዴ? ኦኬ ላይክ ከባድ አገላለጹ ከባድ ነው። ከሴ ለዛ ቀጫጫ ንገሩት ከተጠጉም መናከሴ ሁሉም ጥዬ በርሬ ብመጣ መጥፎ ነገር በጥሩ ልረታ ለቆሸሾ ታጥቦ እንደሚነጣ ምነው በጎ መጥፎውን ቢረታ አይወዱኝም ለፍቅር ሲወጣ የሚወዱ ሴጣኔ ሲመጣ። ይሄን አቀራረጽ ነው ይመቸኛል ያልኩት። እሱ የሆነ አንተ እንደዚህ እያየኸው ካሜራው ከዛ ካንግሎ ነው ሎ አንግል ሲሆን ነገር ደስ ይላል። የሆነ መጥቷል። አቀራረጹ ተመችቶሻል? አቀራረጹ አሪፍ ነው። እስቲ ግጥሙ ሁሉም ጥዬ በርሬ ብመጣ መጥፎውን ነገር በጥሩ ልረታ የቆሸሾ ታጥቦ እንደሚነጣ ምነው በጎውን በመጥፎ ብረታ አይወዱኝም ለፍቅር ስወጣ የሚወዱ ሴጣኔ ሲመጣ አልምረውም ጠላቴን ስቀጣ አልፈልግም በይቅርታ ልፈታ ነው የሚለው። ከባድ ነው። ይሄ ማለት የሆነ እሱ አሁን እዚህ ጋር እንዴት ነው በጥሩ መጥቶ አልተቀበሉኝም ያን ጎኔን ደግሞ ማሳየት አለብኝ። ጀስት በብዙ ሰዎች እኮ ጆከርን ካየው ለምሳሌ ጆከር ፊልም ላይ
ብዙ ሰው ሁለት ካራክተር ምናምን አለ ያለው የሆነ ምስኪንና ምናምን ነገርና መጀመሪያ በዛ ካራክተር በጥሩ መጥቼ እንትን ካላሉት እንግዲህ በመጥፎ ነው የሚወዱኝ ነው ማንነቴ ይሄ ነው ብሎ ደግሞ መጣ ስልክ በቃ በጥሩ በብዛት እኮ ሰው ታውቃለህ ላይክ እንትን ነው ይሄ እያስመሰለ ነገር ነው ስልክ ጥሩ ስትሆን ብዙ ሰዎች አይወዱም ታውቃለህ እንደዚህ ሰይጣን ሲመጣ ነው ሰው ሪስፔክት የሚያደርግህ ከሰሚነት የሚኖርህ እንደዛ ነው በቃ ስለዚህ አይወዱኝም ለፍቅር ስወጣ የሚወዱ ሰይጣን ሲመጣ ያለበት እንደዚህ ነው እንግዲህ አልምሮም ጠላቴ ስቀጣ አልፈልግም በቅርታ ልፈታ አላቆምም እስካላይ ጠገበ በደንብ ተቀላቅሎ ባፉቻ እስኪወጣ አታቀኝም አሁን ጉልበት አለኝ ከንተቀጡ አልፎ ለጅማ ቢበቃ አይረበኝም ለምሞታ ያንን ክብር ካየለበት አልቀርብም ገበታ አሁን ምን ተጨመለ አለኝ ስሙን ያለኝ ለችኮ የናገረው የኖረው የቀመሰው የሷን አለኝ ግን የለኝም ለችኮ የሚወጣ ስሙን ለችኮ ሲሆን የለኝ ለችካ አይበትንም እኮ እንደዛ ነገር አሪፍ ነው ስልክ ዘጭ መላለኝ ነው በቃ ፍሎ ግን እንደዚህ ይላል የሆነ እንደ ኦሮምኛ ዘፋኝ አይደለም አዎ አረ የሆነ አማርኛው ምናምን ፐርፌክት ነው በቃ ፐርፌክት አማርኛ ራፑ ምናምን አልፈልግም ልኖረው ልከተለው የሷን ጥላ ምለው ነው ምኖረው አንተ ሰዋት ታለላ ሄዳ ሰጠች ለቆመው አልከዳህም ብላ ምላ ይናገረው የኖረው ሄዳ ሰጠች ለቆመው አልከዳህም ብላ ምላ ለቆመው ሄዳ ሰጠች ይሄ ምንድነው የሚያመላክተው እንዴት ተረዳው ተገኘ ነው በቃ ያኔው የገባኝ ይዘህ ተገኘ በማንኛውም ሁኔታ ይዘህ ከተገኘ የፈለከውን ነገር ማድረግ ትችላለህ ነው ግን ሄዳ ሰጠችው ይናገረው የኖረው የቀመሰው የሷን ገላ አልፈልግም ልኖረው ልከተለው የሷን ጥላ ምለው ነው ምኖረው አንተ ሰው አትታለላ ሄዳ ሰጠች ለቆመው ከባድ ነው እንግዲህ እስቲ ማስደጋግሙ ሊገባኝ ይችላል ያው የመጀመሪያ ስለሆነ ብቻ እስቲ በቅኔ የነካከው ነገር ነው ያ የቀመሰው የሷን ገላ አልፈልግም ልኖረው ልከተለው የሷን ጥላ ምለው ነው ምኖረው አንተ ሰው አትታለላ ሄዳ ሰጠች ለቆመው አልከዳህም ብላ ምላ አልከዳህም ብላ ምላ አልከዳህም ብላ ምላ አልከዳህም ሰው ያረገኛ ይወሰን ሳስታውሰው አሁን ከፋን ግን ከድሮ አሁን ክሊፑን እንዴት እያየሽ ነው እኔ ባይዘው ክሊፑ በጣም ተመችቶኛል በቃ የሆነ አቀራረጹ ከለር ግሬዲንጉ ኳሊቲው የሆነ ሹቱ ቦታው ምናምን አንግሎ አለ እሱ በጣም አሪፍ ነው የሆነ ክሬቲቪቲው በቃ የሆነ ቀለል ብሎ ግን በቃ ሲምፕል እኮ ነው ነገር ሲምፕል ነው ግን አሪፍ ቪዲዮ ነው በቃ ብቻ ክሬቲቪቲው አሪፍ ቀንተራ ነው አሁን ገባኝ ሰው ያረገኛ ይወሰን ሳስታውሰው አሁን ከፋን ግን ከድሮ አሁን ደላኝ ቀንተራ ነው አሁን ገባኝ ወጂኔን ቆሲነመና ሲቢልቆ ብዮ ሲደበላ ወጂኔን ቆሲንንተላ ሀርኪኩኒ መድቄ ከበላ ከነዋ ሙስከ ኦሮምኛ አበደ ነው ኦሮምኛ ያኔ አልሰሙም ምን መሰለ ቆይ ላምብልሽና ኦሮምኛው እንትኑ ነገር እንት አታምብቢው ጀስት ነው ጂኒን ቆሲና መና ሲቢልኮ ብዮ ሲደበላ ማለት ከኔ ጋራ አትቃለድ አንተ ሰው የኔ ብረት አፈር ያስቀምሳሉ ከባድ ነው ዝም ብለን ብሰሙ ሲከመና አደባሱ ከነስፍ ከነላ የሚጋፉ ሊጥነተመና ወላ በሩ ሰጆኒ ሰከና ወላ በሩ ላፈ ኤርቡትሩ ከነጫሉን ጀሩ ከንቲባን ጀደማ ለቶ ዱሩ ቆስኑትን ተሉ ከናተ ሙነፉ ከሪና በነማ ሰዮ ዱሩ ከንቲታቱን ጀሩ ከሪከረ ሙሩ ማልያ ጀረና ጉሪን ድኑ ነዳገው ትሉ ለመካ ኮንጅሩ ቶክታን ጀደማ አንድ ጊዜ ብቻ የሚል ነገር ያቺን ፓርት እንትን ልበልልና አው ምን መሰለ ለማካ ኮንጅሩ ቶክቻን ጀደማ እንደኔ አይነት ሁለት የለም አንድ ቶክቻ ነው የሚባለው ነው በቃ ገብቷል ግጥሙ ከባድ ራሷን በቃ የሚገልጽበት መንገድ ሆነ ከንዳ አገሬ ሱተ ደበሬ ጉያ ገኔ ዱበና ፈካታ መሌ ዋን እንደበሬ ዱባ ሚለኔ ቆፈላ ቀምነ ሰገሌ ቀምነ እገሬ ደበሬ ግኔ ሙለና ነመ ዋንታኔ ፋሬ ላሌ ተዋቀኑ ሜ ኮመና ይና ያ ኦሮኛ ፓርት ላ ሁንዳ አገሬ ሱተ ደበሬ ጉያ ገኔ ሙለና ማለት ሁሉንም አይተን እሺ ቀስ ብለን እናልፋለን ጉያ ገኔ ዱበና ማለት ደግሞ ቀን ጠብቀን እንናገራለን ነው ከዛ ፈካታ መሌ ዋን እንደበሬ ይመስላል እንጂ የማያልፍ ነገር እዚች ፓርት ጋር ደግሞ ምን ይላል መሰለ ነሞ ዋንታኔፍ ሐረ ኢላሌ ዋቀኑ ኡሜ ኩመና ነው
ዛሬን አይተን ነው ፈጣሪን የሆነ እንትን የምንለው ነው ምንድነው የሚባለው በዛሬው እንትናችን ነው ያው በቃ ፈጣሪን ለነገ እኮ እንትን አትልም በቃ እንደዛ ነው ፈጣሪን ትታዘበዋለህ ማለት ነው እንደዚህ የነገን ሳታስብ አዎ የተዘጋጀ ነገር አለ የቀመሰው የሷን ገላ አልፈልግም ሊኖረው የከተለው የሷን ጥላ ምለው ነው ምኖረው አንተ ሰዋት ይታለላ ሄዳ ሰጠች ለቆመው አልከዳህም ብላ ምላ ይናገረው የኖረው የቀመሰው የሷን ገላ አልፈልግም ሊኖረው የከተለው የሷን ጥላ ምለው ነው ምኖረው አንተ ሰዋት ይታለላ ሄዳ ሰጠች ለቆመው አልከዳህም ብላ ምላ ከባድ ነው ብራዘር ከባድ ነው አመጣጡ ያስፈራል ያ የሚቆም ነገር አይመስልም አይቆምም ባይዘው ልጁ ትንሽ የሚመላለሱ ነገር ይመላለሳሉ አሁን እንግዲህ ያው ዲስ አይደለ እሱም ይዘጋጅበታል እንትን ይላል እንግዲህ መቼም ይደርሳል በዚህ ሳምንት እንግዲህ ከሰማው ወይ ይለቃል ወይ ይለቅም ከለቀቀ ግን እስኪ እንሰራበታለን ስልክ የሆነ እንዴት ነው ዲስ ተደርጋ የሆነን ሰው ችሎታ የሆነን ራፐር የምታየው ዲስ በተደራረጉ በግጥሞቹ ነው መፈተሽ የምትችለው እና እስቲ ምን ይሆናል ለቀው እናያለን አልከዳህም ብላ ምላ አልከዳህም ሰው ያረገኛ ይወሰን ሳስታውሰው አሁን ከፋኝ ግን ከድሮ አሁን ገላኝ ቀንተራ ነው አሁን ገባኝ ሰው ያረገኛ ይወሰን ሳስታውሰው አሁን ከፋኝ ግን ከድሮ አሁን ገላኝ ቀንተራ ነው አሁን ገባኝ እንዴት አየው ብቻ ወደ ዲሱ ስንመጣ አሪፍ ነው በከባዱ እንግዲህ ገብቶላታል ንቁ ባይን ምላሽ እንጠብቃለን ሌላ ወደ ፍሎ ስንመጣ አሪፍ ነው ከአማርኛ የኦሮምኛ ተመችቶኛል ፋስት ከዚህ በፊት የሆነ ኦልድ ስኩል አይነት ነገር አለ በዛኛው እንትን ያለው የአማርኛው አሪፍ ነው ግን ሞዴ የኦሮምኛው እንትን ብሎኛል ሌላው አቀራረጹ አሪፍ ነው ምናምን ኳሊቲው ጽድት ያለ ቪዲዮ ነው ከ10 8.99 ሰጥቻለሁ 9 እኔ እውነቱን ንገረኝ ለቪዲዮ 9.5 ሰጠዋለሁ ለሙዚቃው 10 ሰጠዋለሁ ባይዘው ለሙዚቃው 10 አጠቃላይ 9.8 ምናምን 9.8 ምናምን ሰጠዋለሁ አጠቃላይ 9.8 እና 8.9 ሰጥተነዋል እንግዲህ እስቲ እንግዲህ ያው እንግዲህ በቀጣይ ቪዲዮ በንቁ ባይ ስላለ ንቁ ባይ እንመለሳለን ዲስትራኩን ከመለሰ አብረን እንሰራዋለን በዚሁ ከመለሰ ደግሞ በሌላ ቪዲዮ እንገናኛለን እንግዲህ መልሷል ለዛሬ ነበረን ቆይታ እንግዲህ ይሄን ይመስላል ላይክ ሼር ሰብስክራይብ ያደርጋችሁ መቻችሁ እንግዲህ ለዛሬ ያዘጋጀንላችሁ ቪዲዮ የነበረ ይሄንን ይመስል ነበረ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልን ይሄንን ቪዲዮ ላይክ አድርጉልን ይመቻችሁ